ዛሬ በጣም የሚያዝናና የሆነን ቂሳ ላጫውታችሁ። አንድ ጊዜ የሆነ ቄስ ነበረ ወደ አንድ ሼኽ እየሄደ ሁሉ ጊዜ ጨቀጭቋል። ካፊር እንዲሁም ማለት ነው። አንተ ሁሉ ጊዜ ሰላት ሰግዳለህ፣ 5 ሰላት ሰግዳለህ፣ ሩኩ ስጁድ ታደርጋለህ፣ ወሩ ሙሉ ደግሞ ትጾማለህ። ይሄ እኮ በጣም አድካሚ ስራ ነው እና ማድረግ ያለብህ ምንድነው? ጀነት ለመግባት ፈጣሪ ብቸኛ ልጁን እንደላከና እሱም ላንተ ወንጀል ሲል እንደሞተ ማመን ያለብህ። በቃ ፈጣሪ ላንተ ሲል እንደሞተ ማመን አለብህ። ኢየሱስ ላንተ ሲል እንደሞተ ማመን ነው፣ ይሄ ጀነት ያስገባሃል ብሎ ሁሉ ጊዜ ነግሯል። በየቀኑ እየሄደ ለዛ ሼኽ ይጨቀጭቋል። ከዛ ይሄ ሼኽ በምን ልፋተው ይሄን ሰውዬ እያለ ያስባል ሁሉ ጊዜ። ከዛ የሆነ ቀን አንድ ሐሳብ መጣለት። ከዛ ለአገልጋዩ ይጠራውና ያ ቄስ እንደተለመደው ሊነግረኝ ሲመጣ አንተ መጥተህ ጆሮዬ ላይ የሆነ ነገር አንሾካሽኩ ይለዋል። ከዛ በኋላ ያ ቄስ እንደተባለው መጣ። ከዛ ያው በየቀኑ የሚለውን ነገር እየደገመለት እያለ ያ አገልጋይ ይመጣና ያንሾካሽኩለታል። ከዛ በኋላ ሼኹ ማልቀስ ይጀምራል። ከዛ ቄስ ምን ሆነ ነው የምታለቅሰው ብሎ ይጠይቀዋል። ሼኹም አይ እስኪ ተወኝ በጣም ከባድ ዜና ሰምቼ ነው ይሏል። እኮ ንገረኝ ምንድነው ተረጋግተህ ንገረኝ ብሎ ጠየቀው ያ ቄስ ለሼኹ ማለት ነው። ከዛም ሼኹ አይ በጣም ከባድ እኮ ዜና ሰምቼ ነው መላእክቱ ጅብሪል እኮ ሞተ አለ። ከዛ በኋላ ያ ቄስ ሳቀና አንተ ሞኝ ነህ እንዴ መላእክት እኮ አይሞትም ይሏል። ከዛም ያ ሼኽ እሺ መላእክቶች ሞተዋል ያለ ሞኝ ከተባለ ታዲያ መላእክቶችን የፈጠረ ፈጣሪ ሞተዋል ያለስ ምን ሊባል ነው አሉ። ያው ኢየሱስ ሞተዋል ይሉ አይደለ?